አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ከኔ ያለሁኝ አልሐምዱሊላህ ረብል ዓለሚን። ጅማዓቱኩም ሙባረክ ብያለሁ። ባፈክት ያለ ጅማ አላህ ያርግላችሁ። እንግዲህ የጅማውን በረካ ለእናንተ አላህ ያርግላችሁ። ያው እንግዲህ በጅማ ፏፈሽ ማለት ፏፈክት ማለት ይወደዳልና ጥርስ መቦረሽ፣ ሻወር መውሰድ ትልቅ አጅር አለውና እንዲያትረሱ ማለት ነው። እና ደግሞ በነቢያችን አለይሂ ሰላቱ ወሰላም ላይ ሶላዋት ማውረድን እንዳረሱ ከአሱር በኋላ ማለት ነው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሶላዋት ማውረድን እንዳረሱ ማለት ነው። ያም ደግሞ አሱርን ተሰገዳችሁ በኋላ ማለት ነው ትላላችሁ ማለት ነው። ምንድነው የምትሉት? አላሁመ ሶሊ ዐላ ሙሐመድን አብድከ ወነቢይከ ወረሱሊከ አነቢይል ኡመይ ብል ትላላችሁ ማለት ነው። 80 ጊዜ ማለት ነው። እና ደግሞ በጅማ ምን ይወደዳል? ቁርአን መቅራት ማለት ነው። ሱረቱል ካፍን መቅራት የሚችል ይቀራል ማለት ነው። የማይችል ደግሞ ያዳምጣል። ቁርአኑን ከፍቶ በስልካችን መቼም ስልክ የሌለው የለውም እና ያው አታውቁም ብዬ ሳይሆን ያው ላስታውሳችሁ ብዬ ነው ማለት ነው። እና እንዳትረሱ በፈክት ያለ ጅማ አላህ ያርግላችሁ። ሀጃችን የሚወጣበት ርዝቃችን በሀገራችን የሚሆንበት ያ ረቢ ሀጃ ሁሉ የሚወጣበት ጅማ አላህ ያርግልን። እና ደግሞ በርቱ ማለት ነው። ያው እንደሚታወቀው ሰብስክራይብ እያደረጋችሁኝ ነው፣ ግን እያያችሁኝ አይደለም። እና እያያችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስታደርጉ አርጋችሁ ውጥት ሳይሆን ቪዲዮውን ስራ የምትሆኑ 2 ደቂቃ እንደዛ እስከሚሆን ድረስ እዩት ማለት ነው። እና እንደዛ አርጋችሁ ሰብስክራይብ እያደረጋችሁ አጠናክሩኝ ማለት ነው። ኢንሻአላህ ያው ትንሽ ከፍ እስከሚል ድረስ ነው እንጂ ደርስ ነው የምንለቀበት ማለት ነው። መጀመሪያ ዲናችን ይቀርማል። ዲናችንን እንግዲህ ኢንሻአላህ አላሁ ተዓላ እንግዲህ ኸይር የሚሰራበት ዲናችንን የምናስፋፋበት ዩቲዩብ አላህ ያርገው ኢንሻአላህ ማለት ነው ቢኢዝኒላሂ ተዓላ። እና ጠንክሩኝ አጠናክሩኝ እንለቅበታለን ማለት ነው። አሁን ግን ብለቀው እንትን ይላል ይጠፋል እንጂ ያው እኔን እያያችሁት አልሆነ እንትን አይልም መሰለኝ እንትኑ ማለት ነው ዩቲዩብ። እና ይሄን ለማስታወስ ነው። ሁላችሁም አጠናክሩኝ ሼር እያደረጋችሁ ማለት ነው። ለጓደኞቻችሁ ሼር አድርጉ አጠናክሩኝ ማለት ነው። እና ጅማውን ደግሞ ፋፍክት ያለ ጅማ ይሆንላችሁ ማለት ነው። እና በተረፈ ደግሞ ቅራት መቅራት የምትፈልጉ ኦንላይን አለ፣ መድረስ አለ፣ መግባት ትችላላችሁ ማለት ነው።